እህቴ ሞታ ነው እና ህጋዊ ናት። ሳውዲ ሪያድ የሞተችው በስትሮክ ነው ማለት ሆስፒታል ኮማ ውስጥ 11 ቀን ቆይታ በ11ኛው ቀን ሞተች እና አሁን ከሞተች 1 ወር ከምናምን ሆኗታል። ቤተሰብ ተሰቃየብኝ። አስክሬን አልሄደም። ባሲ ኮንታክት አላደረጋችሁ? እንዴት እንደሆነ ታውቂያለሽ? ሁላችንንም ያመጣችን ዘመድ አለች ማለት አክስቴ ማለት ነው። ሁላችንንም ያመጣችን። አንቺ የት ነው ያለሽ? ሪያድ። ሪያድ። ኦኬ። እህትሽስ? እሷም ሪያድ፣ የሞተችው ሪያድ። ኦኬ። መዳም ቤት ውስጥ ነው ስትሮክ የያዛት? አዎ። ስትሮክ መሆኑን በምን አወቃችሁ? ማለት ሆስፒታል ገብታለች፣ ግን ደግሞ ማለት ነው ቤት ውስጥ ራሷን ስታ ነው ሆስፒታል የሄደችው። ከዛ በፊት መረመር ነው ስትሮክ እንደሆነ ይታወቅ። አዎ ከዛ በፊት ታማ 2 ሆስፒታል ሄዳለች፣ ግን እንዲህ ሙሉ ምርመራ አላደረጉላትም። ደም ምናምን ነው ሲመስለኝ እና ለምን አልተገኘም በሚል እንትን ስንላቸው ጭንቅላቷን አልተመረመረችም ነበረ። ግን ምልክቶቹ ስትነግረን የነበረው ምልክቶች እንዳለ እኔ እንዲህ ሰርች ሳረገው ማለት ከስትሮክ ጋር ይገናኛል። እሷ መጀመሪያ ስትነግረን የነበረው ምልክቶች ማለት ነው። አዎ እና ራሷን ስታ በቃ ሆስፒታል ሄደች። ከነርቭ ጋር የተያያዘ ነገር ነው ስትሮክ። ምንድን ነው የምትሉ ሰዎች ጎግል ላይ ገብታችሁ ስትሮክ ብላችሁ ሰርች አድርጉ፣ ያብራራላችኋል። እሺ። እና ከዛ ለእናንተ መጀመሪያ መሞቷን የነገራችሁ ማለት ነው በኤጀንሲ ነው የሄደችው አይደል? እህትሽ በኤጀንሲ ነው የሄደችው፣ ግን ደግሞ ማለት ነው እዚህ ሁሉንም ቤት ማለት ያመጣችን አክስታችን ናት። በኤጀንሲ ብንመጣም እሷ ናት ሰዎቹን የምታውቀው። እዚህ ሀገር ከ10 ዓመት በላይ ቆይታለች። እና ሲቀጥል ደግሞ አሁን ማለት ውክልና ምናምን ነገር ለሌላ ለማናውቀው ሰው ሰጥተናል። ይሄን ሁሉ ነገር ያደረግነው እሷ ናት፣ በቃ አክስታችን ማለት ነው። እኛ አናውቅም ነበረ። እና አሁን ደግሞ ሁሉም ነገር ተስተጓጎለብን። ማለት እየሄደ አይደለም አስክሬኑ። ኢትዮጵያ ደግሞ ውጭ ጉዳይ ምናምን ሄደው ሲጠይቁ እንዴት ውክልና ለማታውቁት ሰው ትሰጣላችሁ? ያሰጣችሁ እናንተ ውክልና ቆየች ከሞተች እህትሽ 1 ወር ከምናምን እኮ 1 ወር ከምናምን ሁሉ ምን እያደረጋችሁ ነበር? ውክልና ተሰጠ ለሌላ ሰው ለማናውቀው አረብ። አንቺ እያለሽ ለምን ለባዳ ይሰጣል? አንቺ አለሽ አይደል? እህቷ ህጋዊ ነሽ አይደል? ህጋዊ ነኝ እዚህ ሀገር። እኔ አዲስ ነኝ። 10 ዓመትና ከዛ በላይ የቆየች አክስታችን ሁሉንም ነገር ታውቃለች ብለን ኃላፊነት ለእሷ ሰተናታል። እሷ ናት ስትሯሯጥ የነበረችው እና እሷ በቃ እንዲህ አስቸኩላን ከኢትዮጵያ ወረቀት ተፈርሞ እንዲመጣ አደረገች። ባሏ አባታችን ወንድማችን ፈርሞ